የፊልማችን መጋረጃ ሲከፈት አንድ አዛውንት የህይወት ማስታወሻቸውን ለአንዲት ወጣት ሲያወጉ እናያለን። እኚህ አዛውንት ከ40 ዓመታት በፊት ውድ ባለቤታቸውን በሞት ከተነጠቁ በኋላ ዳግም ትዳር እንዳልመሰረቱና ልባቸውም ለሌላ ሴት ከቶ እንዳልተከፈተ በሐዘን ተውጠው ይተርኩላታል። ይህንን ተከትሎም ትዕይንቱ ወደ ቀደመው ጊዜ በመመለስ ራዬ ከተባለችው ወጣት በአንድ መናፈሻ ውስጥ ስትዘዋወር አይኖቿ በአንድ ሰዓሊ ላይ ያርፋሉ። ይህ ቺኦል የተሰኘ ወጣት የኑሮን ውጣ ውረድ ለማሸነፍ ሲል በብሩሹ ያነሳቸውን ውብ ስዕሎች ለሽያጭ አቅርቦ ይጠባበቃል። ራይ በስዕሎቹ ውበት እጅግ ከመማረኳ የተነሳ ሁሉንም ለመግዛት ስትወስን ይህንን የሰማው ቺኦል በደስታ ይፈነድቃል። ምክንያቱም አንድ ሰው በስዕሎቹ ልቡ ሲነካ ይህ የመጀመሪያው ጊዜ በመሆኑ ነው። በመጨረሻም ቺኦል በሸጠላት ስዕል ጀርባ ላይ ፈርሞ የማህበራዊ ሚዲያ አድራሻውን በመጻፍ ይሰጣታል። በማግስቱ የራሷን ስዕል ለመጀመር ስትሞክር የመነሳሳት ስሜቷን ያጣችው ራዬ ትኩረቷን ለመሰብሰብ ከቺኦል የገዛችውን ስዕል ስትመለከት የወጣቱን የማህበራዊ ሚዲያ ገጽ ለመጎብኘት ትወስናለች። እዚያም የምታየው ነገር ለእርሱ ያላትን ጉጉት ይበልጥ እንዲጨምር ያደርጋል። ይህ በእንዲህ እንዳለ በሌላ ስፍራ በእንቅልፍ የነበረው ቺኦል በሴት ጓደኛው ዶይዶ በድንገት ከእንቅልፉ ይባንናል። ዶይዶ በቺኦል ላይ ቅሬታዋን ብታሰማም እሱ ግን ችላ በማለት ወደ ቀድሞ ስራው ለሽያጭ የሚያቀርባቸውን ስዕሎች ወደ መሳል ይመለሳል። በዚህ ቅጽበት ግን ቺኦል ትኩረቱን አድርጎ የሚስለው እስካሁን ከሳላቸው ሁሉ እጅግ የሚወደውንና የመጀመሪያው ፍቅሩ የሆነችውን ሴት ምስል የያዘውን ስዕሉን ነው። በሌላ በኩልም ራይ የስዕል መነሳሷን ማግኘት ተስኗት በጠረጴዛዋ ላይ እንዳንቀላፋች እናቷ ስትደርስባት ትቆጣታለች። ነገር ግን አይኖቿ በራይ ክፍል ውስጥ በተሰቀለው የቺኦል ስዕል ላይ ሲያርፉ በውበቱ እጅግ በመደነቅ ሀሳቧን ትቀይራለች። እናቷም ልክ እንደዚህ ስዕል ያሉ 20 ተጨማሪ ስራዎች ቢኖራቸው የግል ስዕል ኤግዚቢሽን ማዘጋጀት እንደሚችሉ በመንገር ራይን 20 ተመሳሳይ ስዕሎች እንድትሰራ ታበረታታታለች። በሚቀጥለው ቀን ራይ ከአጎቷ ጋር በመሆን ሌላ የቺኦልን ስዕል ለመግዛት ወደ መናፈሻው ብትመለስም እሱ ግን በቦታው ባለመኖሩ ሳታገኘው ትቀራለች። ይህ ግን ራይን ተስፋ ያስቆርጣትም። ገንዘቧን በቦታው አስቀምጣለት በፍጥነት ትሄዳለች። ወደ ቤቷ እየተመለሰች ሳለ ራይ ለአጎቷ ስለ ልጅነቷ መጥፎ ትዝታዋን ማውጋት ትጀምራለች። በታዳጊነት እድሜዋ እጅግ ታማ የቀዶ ጥገና ማድረግ ሲኖርባት በህመሟ ጊዜ ሁሉ ከጎኗ የማይለያትንና ዘወትር የሚያጽናናት አንድ ወጣት እንደነበር ታስታውሳለች። ከህመሟ ካገገመች ጊዜ አንስቶ ስኬታማ ለመሆን በትጋት ብትሰራም አሁንም ድረስ ግን ስለዚያ ወጣት የምታስብ ሲሆን አንድ ቀን በድጋሚ እንደምታገኘው ተስፋ ታደርጋለች። በሌላኛው የከተማው ጫፍ የቺኦል ህይወት ወደ ባሰ አዘቅት ውስጥ ይገባል። የቤት ኪራይ መክፈል ባለመቻሉ ከቤቱ ተባሮ በአንድ የካርቶን ሳጥን ውስጥ ለማደር ይገደዳል። ተስፋ በቆረጠ ስሜት ለሴት ጓደኛው ዶይዶ ቢደውልም ስልኩን ባለማንሳቷ ብቸኝነቱ ይበልጥ ይሰማዋል። በራሷ ቤት ውስጥ ራይ በጭንቀት ተውጣ ወደ ስዕል ስራዋ ለመመለስ ብትሞክርም በድጋሚ መነሳሳቷን ታጣለች። ሀሳቧን ለመበተን የቺኦልን የማህበራዊ ሚዲያ ገጽ ስትመለከት ወጣቱ ብዙ ገንዘብ እንደሚያስፈልገው የጻፈውን መልእክት በማየት አይኖቿ ይፈጣሉ። ራይ በሀሳብ ተውጣ ሳለች ችግሯን የሚፈታላት መላ ወደ አእምሮዋ ይመጣል። ይህ መላ ሌላ ሳይሆን የተደበቀውን የቺኦልን የስዕል ተሰጥኦ ለራሷ ዓላማ መጠቀም ይሆናል። ትዕይንቱ ወደ አንድ ምሽት ተሸጋግሮ ቺኦል ከሴት ጓደኛው ዶይዶና ከወንዶቹ ጋር በመጠጥ ቤት ውስጥ ሲዝናና ያሳየናል። ቺኦል የህይወቱን ብስጭት ለመርሳት በሚመስል ሁኔታ አእምሮ እስኪዝል ድረስ ይጠጣል። የወንድ ጓደኛዋ በስካር መንፈስ ውስጥ መሆኑን እየተመለከተችው ዶይዶ ይህንን እንደ ምቹ አጋጣሚ በመቁጠር ከቺኦል ጓደኞች አንዱን ለማጥመድ ትሞክራለች። ብዙም ሳትቆይ ሙከራዋ ሰምሮላት ሁለቱም ከቦታው ተያይዘው ይወጣሉ። በተመሳሳይ ሰዓት ቺኦል በስካር መንፈስ እየተንገዳገደ ከመጠጥ ቤቱ በመውጣት ወደሚኖርበት የካርቶን ሳጥን ለማምራት ይሞክራል። ነገር ግን ሰውነቱን መቆጣጠር እስኪያቅተው ድረስ የጠጣው መጠጥ አቅሙን ስለሚያሳጣው መንገድ ላይ ወድቆ ራሱን ስቶ ይቀራል። በሚቀጥለው ቀን ቺኦል ከእንቅልፉ ሲነቃ ከፊቱ ራይ ቆማ በማግኘቱ ከፍተኛ ግርምት ውስጥ ይገባል። የሚገኘው እንግዳ በሆነና በሚያምር ቤት ውስጥ ሲሆን ይህ የራይ ቤት መሆኑን ይገነዘባል።
እሷም ብዙ ሳታንዛዛ የስዕል ችሎታው እንዲሸጥላትና በ20 ስዕሎች ምትክ $1 ሚሊዮን እንደምትከፍለው ትነግረዋለች። ዋናው ዓላማዋ ስዕሎቹ በራሷ ስም እንዲታወቁ ማድረግ ይሆናል። ቺኦል መጀመሪያ ላይ ሐሳቧን በፍጹም ባይቀበለውም የገንዘቡ አስፈላጊነት ስለሚጫጫነው እግሩን እየጎተተ የስራውን ውል ይቀበላል። በማግስቱ ቺኦል አርፍዶ ሲነቃ የራይ አጎት እየተቆጣ ያገኘዋል። አልፎ ተርፎም ከራይ ጋር ቁርስ እንዲበላ ጎትቶ ይወስደዋል። በዚያ ምሽት ቺኦል ከቅንጡ ቤቱ ለማምለጥ ቢሞክርም የራይ አጎት ጥረት ውስጥ እያለ ደርሶበት ሙከራውን ያከሽፍበታል። በሌላ በኩል ዶይዶ ከቀናት በፊት አብሯት ከወጣው የቺኦል ጓደኛ ጋር በመገናኘት እንደገና ልታታልለው ትሞክራለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ፣ ቻናሉንም ደግሞ ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። እሱ ግን ለፈተናዋ ሳይበገር በወቅቱ ሰክሮ ስለነበር በመካከላቸው የተፈጠረው ነገር የአጋጣሚ ስህተት እንደሆነ በመንገር ችላ ይላታል። ከዚያም አልፎ ቺኦል ምን ያህል ጥሩ ሰው እንደሆነ በመግለጽ ክህደት እንዳስፈጽምበት ይመክራታል። ይህ በእንዲህ እንዳለ ራይ የጀመረችውን ስዕል መጨረስ ባለመቻሏ ከፍተኛ ብስጭት ውስጥ ሆና ትታያለች። ከራሷ ጋር ስትታገል ከቆየች በኋላ እንባዋ እየፈሰሰ በጥሞና የሆነ ነገር ታስባለች። ከዚያም አንድ ትልቅ ሸራ ላይ ድንቅ ስዕል ስሎ ወደ ጨረሰው ቺኦል በመጠጋት ይህ ችሎታ ከየት ተማርከው በማለት ትጠይቀዋለች። ቺኦል ግን ለጥያቄዋ መልስ ከመስጠት ይልቅ አንቺስ በማለት እሷን መልሶ ይጠይቃታል። ራይም የግል ጥያቄዎች እንዳይጠይቃት በማስጠንቀቅ ምላሽ ትሰጣለች። ቺኦልም በበኩሉ እሱ መጥፎ ሰዓሊ ከሆነና ስዕሎቹም ጥሩ ካልሆኑ ለምን እንደቀጠረችው ጥያቄ ያቀርብላታል። ራይ ግን እሱን የቀጠረችበትን እውነተኛ ምክንያት ሳትገልጽለት በዝምታ ታልፋለች። በሌላ ወንድ ውድቅ የተደረገችው ዶይዶ ፊቷን ወደ ቺኦል በማዞር የበቀል እርምጃ ለመውሰድ ብትሞክርም የት እንዳለ ማወቅም ሆነ ማግኘት አልቻለችም። አብዛኛው ጊዜ ከቤት ውጭ የሚተኛበት ዳስ ብትሄድም ልታገኘው ባለመቻሏ በብስጭት ተቀምጣ ፍቅረኛዋን ችላ በማለቷና በፈጸመችው ክህደት እየተጸጸተች ማንባት ትጀምራለች። ከጥቂት ቀናት በኋላ በራይና በቺኦል መካከል የጦፈ ክርክር ይነሳል። ይህም የራይ ህመም በድንገት እንዲቀሰቀስባት በማድረግ ራሷን ስታ እንድትወድቅ ያደርጋታል። ቺኦልም በሁኔታው ደንግጦ ሊረዳት ሲሮጥ ወዲያውኑ አንስቷት ወደ ሆስፒታል ለማምራት ይሞክራል። በመንገዳቸው ላይ ከገበያ ሲመለሱ ከነበሩት የራይ አጎት ጋር ሲገናኙ አጎትየው ራይን በመኪና ወደ ሆስፒታል ሲወስዷት ቺኦልን ቤት እንዲጠብቅ ይነግረዋል። በዚያች ሌሊት ቺኦል በድብቅ ወደ ራይ ክፍል ሾልኮ በመግባት ስትወስዳቸው የነበሩትን መድኃኒቶችና የግል ማስታወሻ ደብተሯን ያገኛል። ማስታወሻ ደብተሯን ገልጦ ማንበብ ሲጀምር ራይ ስዕሎችን ለመስራት ምን ያህል እንደምትቸገርና እሱን ምን ያህል እንደ ጎበዝ ሰዓሊ እንደምታየው ይረዳል። እሷ እንደምታስበው ቺኦል ችሎታውን ባያባክን ኖሮ ዝነኛ ሰዓሊ መሆን እንደሚችል ጽፋ ያገኛል። በማስታወሻ ደብተሩ የመጨረሻ ገጽ ላይ አንድ አሮጌ ፎቶ ሲያገኝ ፎቶ ከራይ ጋር በታዳጊነት እድሜው የተነሳው የራሱ ፎቶ መሆኑን በመረዳት በከፍተኛ መደናገጥ ውስጥ ይገባል። ይህ ሁሉ ሲሆን በሌላ በኩል ዶይዶ ለቀናት የጠፋባትን ፍቅረኛዋን ጉዳይ ለፖሊስ ጣቢያ ሪፖርት ለማድረግ ትሄዳለች። ራይ ከህመሟ አገግማ ወደ ቤቷ ስትመለስ የቺኦል ህይወት አዲስ ምዕራፍ የሚከፍት ይመስላል። እሱ ድንቅ የሆኑ ስዕሎችን መሳል ሲጀምር እሷን ፊቷ ላይ የደስታና የእርካታ ስሜት ይነበባል። ቺኦል በመጨረሻም ለሷ ሲል ወደ ስዕል መመለሱ ትልቅ እፎይታን ይሰጣታል። የሁለቱ ታሪክ የጀመረው ከዓመታት በፊት በሆስፒታል ውስጥ ሲሆን ገና በታዳጊነት እድሜ ላይ የነበረችው ራይ ከሳን ጋር ለመጀመሪያ ጊዜ ትተዋወቃለች። ከዚያም ግንኙነታቸው እየጠነከረ መጥቶ የፍቅር ህይወትን በጋራ ለመጀመር ይወስናሉ። አንድ ወቅት በአንድ ወንዝ ዳር ላይ በደስታ ሲጫወቱ የሁለቱ ህመም በድንገት አገርሽቶባቸው በአስቸኳይ ወደ ሆስፒታል ይወሰዳሉ። በዚያም አንድ ዶክተር ለራይ እናት ልጇ ሁለተኛ ቀዶ ጥገና ብታደርግ በህይወት የመትረፍ እድሏ ዝቅተኛ እንደሆነ ይነግራቸዋል። እናቷ ግን ልጇን ለማዳን ሲሉ ዶክተሩ ማድረግ ያለበትን ሁሉ እንዲያደርግ ትማጸነዋለች። ወደ አሁኑ ታሪክ ስንመለስ የቺኦል ባህሪ ባልተጠበቀ ሁኔታ ይለወጣል። ለራይና ለአጎቷ እጅግ ተግባቢ ሲሆን ሜካፕ ባትጠቀምም ምን ያህል ቆንጆ እንደሆነች ለመንገር አያመነታም። ብዙም ሳይቆይ በከፍተኛ ጉጉት ግቢ ውስጥ አንድ ትልቅ ስዕል ለመሳል አስቦ ራይ እንድታግዘው ይጠይቃታል። ሁለቱም እየተጨዋወቱና እየተቀላለዱ ስራቸውን በጋራ ያከናውናሉ። ይህ በእንዲህ ላይ እንዳለ ራይ በቺኦል ስም ታላቅ የስዕል ኤግዚቢሽን ለማዘጋጀት እንዳሰበች ስትነግረው ነገሮች ሌላ አቅጣጫ ይይዛሉ። ይህ ከመጀመሪያው ስምምነታቸው የተለየ እንደሆነ ብትገልጽለትም ታዋቂ ሰዓሊ መሆን ምን እንደሚመስል እንዲያውቅና የዝናን አስፈላጊነት
ማንነት እንዲረዳ ወደ ኤግዚቢሽኑ እንዲመጣ ትጠይቀዋለች። በተጨማሪም ጤንነቱን እንዲጠብቅና ሰዎች ስለሱ ስለሚሉት ነገር እንዳይጨነቅ ትመክረዋለች። ቺኦል ስለ ራይ የልብ ህመም ሁኔታ ሲጠይቃት እናቷ በድንገት መታ ታገኛቸዋለች። ራይም ወዲያውኑ ቺኦል ረዳቷ እንደሆነ ለእናቷ ትገልጻለች። ከጥቂት ጊዜ በኋላ ቺኦል የተጠየቃቸውን ስዕሎች በሙሉ ሊያጠናቅቅ ሲቃረብ በስራው የተደሰተች ለሚመስለው ራይ ስዕሎቹን አንድ በአንድ ያሳያታል። ምሽት ላይ በሚያደርጉት ተራ ወሬ ወቅት ሁለቱ ይበልጥ ሲቀራረቡ በመካከላቸው ጥልቅ የሆነ የመዋደድ ስሜትና መተማመን ይፈጠራል። ራይ በርካታ ስዕሎችን ስታሳየው ከነዚህ ውስጥ አንዱ በቅርቡ ለእይታ እንደሚቀርብ የታሰበ እሷ የሰራችው ስዕል ይሆናል። የራይ እናት ከዚህኛው ስዕል በስተቀር በሁሉም ስራዎች ስትደሰት፣ ያ ስዕል ግን እጅግ አስቀያሚ እንደሆነ ይሰማታል። እናቷ ስዕሉን እንድትጥለው ስትነግራት ራይ በንዴት ስዕሉ የእሷ እንደሆነ ትናገራለች። ከዚያም በኤግዚቢሽኑ ላይ የሚቀርቡት ስዕሎች በሙሉ የቺኦል ስራዎች መሆናቸውን አምና ትናገራለች። ምንም እንኳን ቢጣሉም የራይ እናት በልጇ የጤና ሁኔታ ላይ ጫና መፍጠር ስላልፈለገች እጅ መስጠትን ትመርጣለች። ወዲያውኑ ወደ ቺኦል በመሄድ በልጇ የስዕል ኤግዚቢሽን ውስጥ ጣልቃ እንዳይገባ በጥብቅ ታስጠነቅቀዋለች። ቺኦል እሱን ታስታውሰው እንደሆነ ሲጠይቃት በጣም ስለተለወጠ እንደማታስታውሰው ትመልስለታለች። ከዚያም እየተባባሰ ስለመጣው የራይ የጤና ሁኔታ ከተወያዩ በኋላ ሁለቱም ሚስጥሩን ጠብቀው ከኤግዚቢሽኑ በኋላ ሊነግሯት ይስማማሉ። ቺኦልና ራይ የስዕል መሳያ መሳሪያዎችን ለመግዛት በወጡበት ወቅት በርካታ ፖሊሶች ወደ ራይ ቤት በመምጣት ቺኦል የት እንዳለ አጎቷን ይጠይቁታል። ከፖሊሶቹ ጋር ዶይዶና ከቺኦል ጓደኞች አንዱ አብረው ይመጣሉ። በመጨረሻም ከራይ ጋር ወደ ቤት እየተመለሰ ያለውን ቺኦል ሲያገኙት ቺኦል ዶይዶን እንዳያት ወዲያውኑ ጎትቶ በማውጣት ከእንግዲህ ከእርሷ ጋር ምንም አይነት ግንኙነት ስለማይፈልግ ከቦታው እንድትሄድ ይነግራታል። በቀጣዮቹ ቀናት የቺኦልና የራይ ግንኙነት ይበልጥ እየጠነከረ ሲመጣ በመጨረሻም ለረጅም ጊዜ ሲጠበቅ የነበረው የስዕል ኤግዚቢሽኑ ቀን ይደርሳል። ሁሉም የቺኦል ድንቅ ስዕሎች በአንድ ታዋቂ የሥነ ጥበብ ጋለሪ ውስጥ ለእይታ ሲቀርቡ ዶይዶ ወደ ራይ እናት በመሄድ ኤግዚቢሽኑ የቺኦል ስራ እንደሆነ ለሁሉም እንደምትናገር ታስፈራራታለች። የራይ እናት ግን ለማስፈራሪያዋ ምንም አይነት ትኩረት አትሰጣትም። በሌላ በኩል የራይ አጎት ከቺኦል ጋር በጉዞ ላይ ያለ $2 ሚሊዮን ቼክ ይሰጠዋል። ቺኦል ግን ስጦታውን ለመቀበል ፈቃደኛ ሳይሆን ይቀራል። በዚህም የተበሳጨው አጎቷ ቺኦልን ወደ ቤቱ በመውሰድ የራይ ፍላጎት የተለየ ቢሆንም እንኳ በስዕል ኤግዚቢሽኑ ላይ እንዳይገኝ በጥብቅ ያስጠነቅቀዋል። ይህ በእንዲህ እንዳለ የራይ የስዕል ኤግዚቢሽን በጋዜጠኞችና በጎብኚዎች ተሞልቶ ይታያል። ሁሉም በስራዎቹ ውበት የተደመሙ ቢመስሉም የራይ አይኖች ግን በህዝቡ መሃል አንድን ሰው ብቻ ይፈልጋሉ፣ በቦታው ፈጽሞ ያልተገኘው ቺኦልን። የራይ እናት ኤግዚቢሽኑን በንግግር ስትከፍት በጋለሪው ውስጥ የተሰቀሉ ስዕሎቹ በሙሉ የቺኦል ስራዎች መሆናቸውን በመግለጽ ታዳሚውን በድንጋጤ ታውካለች። ይህንን ተከትሎ የሚዲያዎች ጥያቄ ሲያይልባትና የህዝቡ ግፊት ሲበዛባት ራይ ድንገተኛ የልብ ህመም ስሜት ተሰምቷት ራሷን ስታ ትወድቃለች። በቀጣይ ቀን ቺኦል ዝነኛ ሰዓሊ መሆኑ በማህበራዊ ሚዲያ መነገሩንና ራይን በጽኑ ታማ ሆስፒታል መግባቷን ከጓደኛው ይሰማል። ወዲያውኑ የራይ ያለችበትን ቦታ ለማወቅ ወደ እናቷ የሚያቀና ሲሆን እናቷ ግን ራይ በሕክምና ላይ መሆኗን ከመንገር ውጪ ያለችበትን ቦታ ለመናገር ፈቃደኛ አትሆንም። የሚወደውን ሴት ያለችበትን ቦታ ለማግኘት ያቃተው ቺኦል የመጨረሻ ተስፋው በኪነ ጥበብ ላይ ይጥላል። ውብ የራይን ምስል ስሎ በጋለሪው ውስጥ በመስቀል በማህበራዊ ሚዲያ ላይ ይፋ ያደርገዋል። እቅዱ እንደሰመረለትም ከተወሰነ ጊዜ በኋላ ራይ ወደ ስዕል ማሳያው ስትመጣ የራሷ ምስል በግድግዳው ላይ ተስሎ ስታይ አይኖቿን ማመን ያቅታታል። ራይ እንደምትመጣ አስቀድሞ ያወቀው ቺኦልም ጥግ ላይ ሆኖ ጠብቆ ያገኛታል። ለዘመናት በልቡ ያቆየውን ፍቅር ገልጾ የጋብቻ ጥያቄ ያቀርብላታል። ብዙም ሳይቆይ ሁለቱ ተጋብተው ጣፋጭ የትዳር ህይወታቸውን ይጀምራሉ። ነገር ግን ደስታቸው ብዙም አይቆይም። በማግስቱ ጠዋት ራይ በሐዘን ስታለቅስ ትታያለች። በህይወት የምትቆይበት ጊዜ አጭር መሆኑን በመረዳት የቀራትን ጊዜ በሙሉ ከእርሱ ጋር ማሳለፍ እንደምትፈልግ ለባለቤቷ ትነግረዋለች። ጊዜያት እየከነፉ ሲሄዱ ቺኦልም በሚስቱ በራይ ሙሉ ድጋፍ ታዋቂና ስኬታማ ሰዓሊ ይሆናል። በሌላ በኩል ግን የራይ የጤና ሁኔታ ከቀን ወደ ቀን እየተባባሰ ይመጣል።
አንድ ቀን ራይ ተራራማ ቦታ ላይ ወጥታ ንጹህ አየር መቀበል እንደምትፈልግ ለባለቤቷ ትገልጻለች። አጎቷ በጤናዋ ላይ ሊደርስ የሚችለውን ጉዳት በመስጋት ቢከለክላትም እሷ ግን በእንባ እየለመነችው ልቡን ታራራለታለች። በመጨረሻም ቺኦል እጇን ይዞ ወደ ተራራው ሲያቀና አጎቷ በእንባ እየታጠበ ይሸኛቸዋል። በዚህ ጊዜ ትዕይንቱ ወደ ፊልሙ መጀመሪያ ይመለሳል። ቃለ መጠይቅ ሲደረግለት የነበረው አዛውንት ቺኦል ራሱ መሆኑን እንረዳለን። በንግግሩም ራይ በህይወቱ ውስጥ ምን ያህል ውድ እንደነበረችና ለሱ ስትል ሁሉንም ነገሯን መስዋዕት እንዳደረገች ሲናገር አሁንም የሚኖረው ለሁለታቸውም እንደሆነ ያስረዳል። ትዕይንቱ እንደገና ወደ ኋላ ይመለስና ራይ ከሞተችበት ቀን በኋላ ወዳለው ጊዜ ይወስደናል። ቺኦል የሟች ሚስቱን የስዕል መዝገብ ሲከፍት በውስጡ አስደንጋጭ እውነት ያገኛል። ራይ ገና ከመጀመሪያውኑ እሱ ሳን መሆኑን ታውቅ እንደነበርና በድብቅ ከርቀት ሆና የፊቱን ምስል ትስል እንደነበር ይገነዘባል። እንደውም ወደ እሱ ስትቀርብ ሆን ብላ የነበረው ከዓመታት በፊት የነበራቸው ንጹህ ፍቅር እንደገና ለማቀጣጠል እንደሆነ ይረዳል። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳረሱ። ይመቻችሁ።